አሁን ሰሞኑን ህዝቡ ጨንቆታል። ጭንቅ ጥብብ ብሎናል። ታክሲ የለም፣ እንቅስቃሴ ቀንሷል። ከዚህ ጀርባ ምን ይኖር ይሆን የሚል ሰው አያስብም። እንኳን የነዳጅ መጥፋትን እንኳን የኑሮ ውድነትን አይደለም በመቶ ሺዎች የሚቆጠሩ የህዝብ ህይወት መቀጠፍን ጭምር قدر الله وما شاء فعل قدر الله وما شاء فعل يا الله ውሳኔ ነው የፈለገውን ሰሪው እሱ ነው የሚል ልክ ስታምን ስትቀበለው ትልልቅ በላዎች ሲያንዣብቡ ስታያቸው በቤትህም በጓዳህም በውስጥህም በላይህም ስታያቸውና ሲከሰቱ ስታስተውል አላህ ላይ ክፉ አይሰራም የሚለውን ውስጥህ ይዝና ሰላም ታገኛለህ። ላኪን አንተ ከውኑን የሚያስተናብር ይህንን ጨለማ ጨለማ እንዲሆን የቀደሙን ጨለማ የቀደሙን ብርሃን እንዲሆን ይህንን ሁሉ ከ8 ቢሊየን ህዝብ በላይ መሬት ላይ አስቀምጦ የሚያንቀሳቀስ ጌታ አላህ ሱብሓነሁ ወተዓላ ይህንን ሁሉ ነገር የሚሰራው እሱ ነው የሚል በውስጥህ ካላመንክ በግልህ አንድ ችግር ስትከሰት ሽበት በሽበት እስከምትሆን ድረስ ትናደዳለህ። ሰው እኮ ይቸገራል እኮ። አሁን ሰሞኑን ህዝቡ ጨንቆታል። ጭንቅ ጥብብ ብሎናል። ታክሲ የለም፣ እንቅስቃሴ ቀንሷል። ከዚህ ጀርባ ምን ይኖር ይሆን የሚል ሰው አያስብም። እረ እንደው የሰማይ የምድሩ ጌታ የሴቱ የወንዱ ፈጣሪ ከሰማይ በማዝነብ ከመሬት በማብቀል የሚቀልበን አዛኙ ሩህሩሁ አላህ ጀለ ጀላሉሁ እሱ ሳያውቀው የሚከሰት ነገር አለ እንዴ? ምን አስቦ እንደሆነ እኛ ባናውቅና ነብይ ሳንሆን ቀርተን ባይነግረን ክፉ ይሰራል እንዴ? ረሕመቱን መጠበቅ ዒባዳ ነው። አንዳንዴ የአዛኝን አለንጋ መቅመስም በሌላ መንገድ ደግሞ ረሕመትም ነው። የአላህን የቁጣ መገለጫ ነገሮች መመልከት ለተውበት ወደ አላህ ለመመለስ የጭካኔ ስሜቶችን ከውስጣችን ለማጥፋት ምቀኝነትንም ክህደትንም ውሸትንም ቅጥፈትንም ለማውጣት ከውስጣችን ያግዛል። አላህ ክፉ አይሰራም። በእኛም አዛኝ ነው፣ ረሕመት ነው፣ ረሕመተኛ ነው። ኢነ ረሕመቲ ወሲዐት ኩለ ሸይ የኔ ረሕመቴ ሁሉንም ነገር ያካተተ ነው ብሏል። ስለዚህ በላኡ ከጀርባው ኸይር አለው፣ ሙከራው ከጀርባው ረሕመት አለው።